ሰላም ሰላም ውድ የተከበራችሁ ተመልካቾቻችን እንደምን አላችሁ? ወደ ዛሬው ዕለታዊና ትኩስ የስፖርት መረጃዎቻችን የምናልፍ ይሆናል። የዛሬው ቆይታችን እጅግ በጣም አስገራሚና ለተለያዩ ሰበር መረጃዎችን ይዘንላችሁ ቀርበናል። በተለይም የሊቨርፑል ኮከብ መሐመድ ሳላ የገባበት ክለብ ታውቋል። ማረፊያው በይፋ ተረጋግጧል። አርሰናል በዝውውር ገበያው እያደረገው ያለ አስገራሚ ጉዞ በተለይ በጉማሬሽ ዙሪያ ሂርዊጎ ለመባል ከጫፍ መድረሱን እየተመለከትን ነው። የማንቸስተር ዩናይትድ አዳዲስ የእንቅስቃሴ ስልቶችን እንዲሁም ቶተናም እና ሪያል ማድሪድ ቤት ያሉትን ትኩስ መረጃዎች በጥልቀት እንመለከታለን። ቪዲዮን ከመጀመራችሁ በፊት ግን ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ዝግጁ ከሆናችሁ አሁን ወደ መረጃዎቻችን እንለፍ። እንግዲህ ዛሬ ቀዳሚና አስገራሚ ዜናችን የምናደርገው የግብፃዊውን ኮከብ መሐመድ ሳላን ጉዳይ ነው። ከሊቨርፑል ጋር የተለያየው ሳላ ማረፊያውን በብዙዎች ዘንድ ያልተጠበቀ ወደ ሆነው የቱርኩ ክለብ ትራብዞን ስፖርት ማድረጉን ተመልክተናል። ክለቡም ስምምነት ላይ መድረሳቸውን በይፋ አሳውቋል። የዚህ ዝውውር አስገራሚነት ያለው እንግዲህ በገንዘቡ መጠን ላይ ነው። ሳላ በቱርኩ ክለብ የ2 ዓመት ኮንትራት የሚፈራረም ሲሆን በአመት 17 ሚሊዮን ዩሮ የተጣራ ክፍያ እንደሚያገኝ ተገልጿል። ግን ይህ ብቻ አይደለም። ትልቁ ነገር የሱ ስም ካረፈባቸው ማሊያዎችና ምርቶች ሽያጭ ላይ 20 በመቶ ድርሻውን ይወስዳል። ይህ በቱርክ እግር ኳስ ታሪክ ውስጥ ትልቅ የንግድ ስምምነት ነው። ሳላህ በነገው ዕለት እንግዲህ ወደ ቱርክ አቅንቶ ዝውውሩን ያጠናቅቃል ተብሎም እንደሚጠበቅ ነው የተመለከት ነው። ይህ ተጫዋች እንግዲህ ታዲያ ሊቨርፑል ቤትም ብቻ ሳይሆን በፕሪሚየር ሊጉ ራሱ ነግሶ በንግስናው ያለፈ ተጫዋች ሆኖ ተመልክተናልና አይደለም ሊቨርፑል ፕሪሚየር ሊጉ ራሱ የሱን አይነት ተጫዋች ዳግም ለመተካት ከዚህ በኋላ በርካታ ዓመታት ይፈጁበታል ብዬ የማስበው ድንቅ ተጫዋች ነው። መሐመድ ሳላህ አሁን ወደ ቱርኩ ክለብ ትራብዞን ስፖርት መግባቱን ተመልክተናል። ታዲያ በኢራዩ ላይ የሚመሩት ሊቨርፑሎች የሳላህን ምትክ ማን ሊያደርጉ ነው የሚለውን ስንመለከት ሊቨርፑሎች በእርግጥም ከአንድ ክለብ 2 ተጫዋቾችን ለማስፈረም ጥረት እያደረጉ ነው። እሱም እንግዲህ ከፒኤስጂ ነው። የክንፍ ተጫዋቾቹን ባርኮላን እና የ18 ዓመቱን ወጣት ኢብራሂም ኤምባዬን በአንድ ጊዜ ለማስፈረም እየሰሩ እንደሚገኙን የተመለከት ነው። ባርኮላን ማምጣት ውድ ሊሆን ስለሚችል ሊቨርፑሎች ጥንቃቄ የተሞላበት አካሄድም እየተጓዙ እንዳለም ነው የተመለከት ነው። ምክንያቱም ባርኮላ በበርካታ ክለቦች የሚፈለግ ተጫዋች ነው። ኢቭን ሌላው ቢቀር በአርሰናል ራሱ የሚፈለግ ተጫዋች ነው። እንደገና ራሱ ፒኤስጂም ባርኮላ እንዲወጣበት አይፈልግም። ነገር ግን ያው የሌሎች ተጫዋቾችን የዝውውር ሂደት ሊያጠናቅቅ የሚችልበት ሁኔታ ከተፈጠረ ባርኮላን ይለቋል ተብሎ ይጠበቃል። ነገር ግን ወጣቱ ኢብራሂም ኤምባዬ ወደ አንፊልድ ለማምራት ፍላጎቱን ገልጿል። ታዲያ ፒኤስጂዎች ሊያቆዩት ቢፈልጉም ልጁ ግን በሻምፒየንስ ሊግ ጨዋታዎች ላይ ተጠባባቂ መሆን እያስደሰተው አይደለም። በዚህ ምክንያት እንግዲህ የመውጣት ፍላጎት እንዳለው የተመለከት ነው። ስለዚህም ኤምባዬ የሊቨርፑል አስቡት የመሐመድ ሳላ ምትክ ሆኖ ሊመጣ ነው። ይህም ግን በጣም ዳውንግሬድ እንደሆነ እንመለከታለን። ምናልባት ሊቨርፑል አርፎ ቁጭ ይላል ብዬ አላስብም። ምክንያቱም ሌላ ተተኪ ፈራሚ ሌላ ሁነኛ ተጫዋች ያስፈርማል የሚነስ እምነት ነው በኔ በኩል ያለው። ለማንኛውም በሊቨርፑል በኩል በሳላ በኩል ያሉ መረጃዎች እነዚህን ይመስላሉ። ወደ ሰሜን ለንደኑ ክለብ እናምራ። አርሰናልን ነው የምናገኘው። ይህ ክለብ እንግዲህ በዚህ ዝውውር መስኮት ብቻ አይደለም ከባለፈው የዝውውር መስኮት ጀምሮ አንድሬ ቤርታ አርሰናልን ብለው ከረገጡ ቀናት ጀምሮ አርሰናል በዝውውር መስኮቱ የሚያካሄዳቸው እንቅስቃሴዎች እጅን በአፍ የሚያስጭኑ እንደሆኑ ነው እየተመለከትናቸው የምንገኘው። ታዲያ ብራዚላዊውን የኒውካስትል አማካይ ብሩኖ ጉማሬሽን ለማስፈረም ከጫፍ መድረሳቸውን ነው የተመለከትነው። ጉማሬሽ ትላንት ወደ ስፔን አቅንቶ የኒውካስትልን ስብስብ ቢቀላቀልም የሕክምና ምርመራውን ለማድረግ ፈቃድ እየጠበቀ እንደሚገኝ ነው የተመለከትነው። ኒውካስትል ተጫዋቹን የመሸጥ ፍላጎት አልነበረው። አሁን ባለው ሁኔታ ግን ዝውውሩ 100% ይጠናቀቃል የሚል እምነት በሁለቱም ክለቦች ዘንድ እንዳለ ነው የተመለከት ነው። አርሰናል እንግዲህ ብሩኖ ጉማሬሽን ለማስፈረም የሚስማማበት ሁኔታ በጣም ቅርብ ነው። ምናልባትም ይህንን መረጃ በምሰሙበት ሰዓት ሂርዊጎ ተብሎም እንደገና ተጠናቆም ይሆናል። ዴቪድ ኦርንስቴንም በሁለቱ ክለቦች መካከል ከስምምነት እንደተደራረሱ
መረጃ አውጥቷል። ፋብሪዞ ሮማኖ ብቻ ነው ሂሪቢጎ ያላለው ይህንን መረጃ እስከምናጠናክር ድረስ ማለት ነው። ታዲያ በዚህ ምክንያት ብሩኖ ጉማሬሽ ወደ አርሰናል በጣም የተቃረበው ተጫዋች ነው። ቀጣይ ዓመት አርሰናል በመሃል ሜዳው አስፈሪ ቡድን አስፈሪ ጥምረት ይገነባል። ኦዴጋርድ፣ ጉማሬሽ፣ ራይስ እንደገና የኦዴጋርድ ምትክ ሊመጣ የሚችልበት ሁኔታ ይኖራል። እንደ አርሰናል እንቅስቃሴ ነው። የአርሰናል እንቅስቃሴ የሚገመት አይደለም። ታዲያ የማይገመትበት ነገሮች መካከል አንዱ ያስፈረማቸውን ተጫዋቾች ስንመለከት ነው። ክርስቶስ ዞሊስ ማንም ትኩረት ያልሰጠውን ተጫዋች አርሰናል ስራዬ ብሎ አግኝቶት ፈልፍሎታል። ምናልባት በርካታ የአርሰናል ደጋፊዎች ትሮሳርድ ሄዷል ብለው ሊያዝኑ ይችላሉ። ነገር ግን የትሮሳርድን 2፣ 3፣ 4 እጥፍ የፈረመ ተጫዋች ክርስቶስ ዞሊስ ሆኖ እናገኘዋለን። እመኑኝ የተጫዋች ለአርሰናል ሌጀንድ ሆኖ የሚጨርስ አይነት ተጫዋች ነው ብዬ ነው የማስበው። ታዲያ ወደ ሌላውን ተጫዋች ስናመራ የማድሪድን ኮከብ ቪኒሽስን እንመለከታለን። እሱን ለማምጣት እያሰበ እንደሆነ ዘ አትሌቲክስ ዘግቦታል። ከዚህ ቀደምም ለብዙ ቪዲዮዎቻችን ላይም ስንነጋገረው የነበረ ጉዳይ ነው። ታዲያ ይህ ዝውውር ከተሳካ የዓመቱ ምርጥ ዝውውር እንደሚሆንም ነው እየተመለከትን ያለ ነው። በተጨማሪም አርሰናል በመከላከል መስመር ላይ ትልቅ ስጋት ተፈጥሮባቸዋል። ሳሊባ በጀርባ ጉዳት ምክንያት ቢያንስ ለ4 ወራት ከሜዳ ይርቃል። ባለፈው ዓመት የእሱ ተተኪ የነበረውን ሞስኬራ ጥሩ አቋም ቢያሳይም በሻምፒየንስ ሊግ ፍጻሜ ላይ በሰራው ስህተት ምክንያት አርሰናል ልምድ ያለው ተከላካይ ይፈልጋል። ስለዚህ የአርሰናል አይን ያረፈው በአስቶን ቪላው ኤዝሬ ኮንሳ ላይ ነው። ኮንሳ አስቶን ቪላን በፕሪሚየር ሊጉ 4ኛ እንዲወጣና የዩሮፓ ሊግን እንዲያነሳ ትልቅ አስተዋጽኦ አድርጓል። እንዲሁም በዓለም ዋንጫው እንግሊዝ ብሔራዊ ቡድን ወክሎ በርካታ ጨዋታዎችን የተጫወተ ተጫዋች ነው። 95% የፓስ ስኬት ያለው የተከላካይ አርሰናልን መቀላቀል ይፈልጋል። ቪላ 60 ሚሊዮን ፓውንድ ሲጠይቅ አርሰናል 45 ሲደመር 5 ሚሊዮን ፓውንዶችን ለማቅረብ ነው ያሰበው። የአርሰናል የመጨረሻ የዝውውር መስኮት ግብ ይሆናልም ተብሎ ነው የሚጠበቀው። ወደ ሌላኛው የለንደን የሰሜን ለንደን ክለብ ስናመራ ቶተንሃም እናገኛለን። የዝውውር መስኮቱ ከመዘጋቱ በፊት የፊት መስመራቸውን ለማጠናከር እንቅልፍ አጥተው እየተነጋገሩት ያለውን ተጫዋች እንመልከት። የረጅም ጊዜ ኢላማቸው የሆነው እንግዲህ ሳቪኒዮን ቶተንሃሞች ይፈልጉታል። ሆኖም ማንቸስተር ሲቲ ተጫዋቹን ከመሸጡ በፊት ተተኪ ማግኘት ይኖርበታል። በዚህ የተነሳ ቶተንሃሞች ፊታቸውን ወደ ሊቨርፑሉ በማዞር የኮዲ ጋክፖን ወኪሎች እያነጋገሩ እንደሆነ ነው የተመለከትነው። ነገር ግን የኮዲ ጋክፖ ጉዳይ ያን ያክል ቀላል አይደለም። ምንም እንኳን ቶተንሃም ፍላጎቱን ለወኪሎቹ ቢያሳውቅም ከሊቨርፑል ጋር ምንም አይነት መደበኛ ንግግር አላደረገም። ሊቨርፑልም ቢሆን ጋክፖን የመሸጥ ፍላጎት የለውም። ቶተንሃም ከዚህ ቀደም የፍራንክፈርቱን ዣን ማቴዎ ባሆያና የኤሲ ሚላኑ ራፋኤል ሊያው ለማስፈረም ጥረት አድርጎ እንደነበረ እናስታውሳለን። ይህ የሚያሳየው ቶተንሃም ከፍተኛ ጥራት ያለው አጥቂ ፈልጎ ነገር ግን እያገኘ አለመሆኑን ነው። ሌላው እንግዲህ ትልቁ ክለብ ከሆነው ከእንግሊዝ ትልቆቹ ክለቦች መካከል አንዱ ወደሆነው ወደ ቀይ ሰይጣኖቹ ክለብ ዩናይትድ እናምራ። ከሜዳ ውጭና ውስጥ ጠንካራ ስራዎችን እየሰራ ይገኛል። በመጀመሪያው ክለቡ የእንግሊዝን የውርርድ ተቋም ቤትዌይን የልምምድ ማሊያ ስፖንሰር በማድረግ የ20 ሚሊዮን ፓውንድ ስምምነት ፈጽሟል። እንግዲህ የስፖንሰርሺፕ ስምምነት እንግዲህ ተጨማሪ ገንዘቦችን ይጨምርለታል። ስለዚህ በዝውውር መስኮቱም ጥሩ ነገር ለማድረግ ይረዳዋል ተብሎም እየተጠበቀ ይገኛል። በተጫዋቹ ዝውውር ዩናይትድ ግብ ጠባቂውን ራዲክ ቪቴክን ለሚድልስብሮው በቋሚነት ለመሸጥ ከጫፍ መድረሱ ተመልክቷል። ቪቴክ ባለፈው ዓመት በብሪስቶል ሲቲ በውሰት አሳልፎ የዓመቱ ምርጥ ተጫዋች መባሉም ይታወሳል። ዩናይትድ በዚህ ዝውውር ላይ ወደፊት ተጫዋቹ ቢሸጥ ድርሻ የሚያገኝበትና መልሶ የመግዛት መብትን ባይባክ ክላውስ እንዳካተተም ተዘግቧል። ይህ ደግሞ እጅግ ጥሩ የሚባል የዝውውር አሰራር እንደሆነ ነው የምንመለከተው። ዩናይትድ አንድሬ ሳንቶስ እና ቴሌማንስን በማስፈረም መሃል ሜዳው ላይ ጥሩ ነገር እየሰራ ነው። ነገር ግን ብዙዎች ሶስተኛው አማካይ ይመጣል ብለው እየጠበቁ ቢገኝም ዘ አትሌቲክስ እንዳረጋገጠው ከሆነ ዩናይትድ ተጨማሪ አማካይ ላያመጣ ይችላል። ምክንያቱም ሜሰን ማውንት በቅድመ ውድድር ጨዋታዎች ላይ በጥልቀት እየተጫወተ ጥሩ ብቃት እያሳየ ነው ሲል ገልጿልና አዲሱ አሰልጣኝ ካሪክ በኮቢ ሜኑ ላይ ትልቅ እምነትም እንዳላቸው ዘግቧል። ስለዚህ ዩናይትድ ገንዘቡን ወደ ግራ ተከላካይ ቦታ ላይ ሊያዞረው ይችላል። ማርከስ ራሽፎርድ
በክለቡ እንደሚቆይና በግራ መስመር ከማቴዎስ ኩኛና ዶርጉ ጋር እንደሚፎካከርም ተረጋግጧል። ዩናይትድ የኒውካስትሉን ሉዊስ ሆልን ፈልጎ የነበረ ቢሆንም ኒውካስትል ጉማሬሽን ለአርሰናል ስለሚሸጥ ሌላ ተጫዋች አይለቅም። በመሆኑ ዩናይትዶች ፊታቸውን ወደ ፉላሙ አንቶኒ ሮቢንሰን እንዳዞሩም ነው እየተመለከትን ያለነው። ሮቢንሰን ለማጥቃት ያለው ፍላጎት በጉዳት ለሚሰቃየው ሉክ ሾው ምርጥ ተተኪ ያደርገዋል ተብሎም ይጠበቃል። የተከበራችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረብናቸው የዝውውር መረጃዎችና የክለብ አዳዲስ መረጃዎች እነዚህን ይመስሉ ነበረ። በእናንተ እይታ እንግዲህ አርሰናል የጉማሬሽን ዝውውር ሲያጠናቅቅ ምን ያክል አርሰናል በዚህ ዝውውር ይጠቀማል የሚለውን ሀሳባችሁን ጻፉ። እኛም በሌላ ጊዜ በሰፊው የምንመለከተው ጉዳይ እና የምንመለስበት ጉዳይ ይሆናል ብዬ አስባለሁ። እስከዛው ድረስ በሌሎች ቪዲዮዎች እስከምንገናኝ ድረስ ሰላም።